እንግዲህ አረብ ሀገር ላይ ነበር ካለለ ነበራችሁ አይደለ? አዎ የኛ ድርጅት እንግዲህ ጀጎል በጎ አድራጎት አረብ ሀገር ላይ ባሉ እህቶች ዙሪያ ይሰራል እየተንቀሳቀስን ነው። ምናልባት እንዴት ታየዋለህ የአረብ ሀገርን እንዴት ታየዋለህ? የእህትና የወንድሞች ልፋታቸው ብዙ ችግሮችን ትሰማለህ አንድም በሌላ መንገድና እንዴት ታየዋለህ? እስቲ ምን አይነት አመለካከት አለ ስለ አረብ ሀገር? ስለ አረብ ሀገር ያው ነበርኩኝ ኳታር ነው የነበርኩት። አረብ ሀገር ያው በተወሰነ መንገድ ቀምሻታለሁና አረብ ሀገር ሌበር የሚባል ስራ ታውቃለህ? የቀን ስራ ሌበር የሚባል ስራ እና በህይወቴ ለመጀመሪያ ጊዜ ነው ባሪላና አካፋ አረብ ሀገር ሄጄ ያስኩት እና በዛ ሙቀት አታምነኝ 15 ቀን ሰርቼ ጥሎኝ የሙቀቱ ማለት ነው 15 ቀን ሰርቼ 15 ቀን ደግሞ ተቀብዬ ነው የወጣው አቅቶኝ ማለት ነው። አረብ ሀገር ናታኒ በጣም ቀላል አይደለም እውነት ለመናገር ስላየሁትኝ ነውና እዛ ቦታው ላይ ስለነበርኩ ነው ማወራው እና አረብ ሀገር ቀላል አይደለም። በተለይ ደግሞ እኔ በቀን ስራው ሌበሩን ያየሁት ከዛ ውጪ ደግሞ ይሄ የቤት ሰራተኛ ሆኖ ደግሞ ተቀጥረው ምናምን የሚሰሩት እጅግ በጣም ከባድ። እኔ በሸፋጣ ሙሉ ግቢ የሚያጸዱ ማለት ሙሉ ግቢ የሚያጸዱ ሴቶችን አይቻለሁ። ሙሉ ግቢ ማለት ነው ሙሉ ግቢ በር ምናምን ያጸዷቸዋልና ያጸዷቸዋልና ከባድ ብዙ ነገሮች አሉት እና እኔ ስለ አረብ ሀገር ከጠየቀኝ ቢሆንስ በጣም ከባድ ላይፍ ያለበት እናቴ ምዛ እንዳሳለፈች ሰው ያው ልጇን ለማሳደግ ወጣ ብዙ ነገር እንዳየች እንዳሳለፈች ሰው እንደሷ ልጅ ሆኜ ነው ማወራውና አረብ ሀገር ለኔ በጣም ወጭ አረብ ሀገር ምናሉ ሰዎች አለኝ ክብርና ፍቅር ካለብኝ ለምን እኔ በእናቴ አይቼዋለሁ ሄጄም ኖሬያለሁ 2 አመት አሳልፌያለሁና ሰው ስለዚህ ለኔ ልዩ ክብር ልዩ ፍቅር ልዩ ቦታ ማለት በየትኛው ምክንያት ለሄዱ አረብ ሀገር ላሉ ሰዎች በሙሉ ይሄን ያለኝ አመለካከት ሶሪ እኔ ጋር እየተቋረጠ ዳታው ያስቸገረኝ ስለሆነ ኦሬዲ ቀይሬያለሁ። ምናልባት ማዘር እንግዲህ ረጅም ጊዜ እዛ እንደማሳለፋቸው አንተ ወደዛ ሄድከው ማዘርን ለማገዝ ብለህ ነው ፕላን አድርገህ ነው ወደዛ ሄድከው ወይስ ማዘር እንደ አይነት ነገር ውስጥ እንትን ነው ይኸውልህ ታሪኩ ረጅም ብዙ ታሪክ አለው ከቤተሰብ ከተለያዩ ነገሮች ጋር ይነካካልና በህይወትህ አንዳንድ ነገሮችን የቤተሰብንም ክብር ለመጠበቅ ስል እዚህ ሚዲያ ላይ ማውራት የማልፈልጋቸው ነገሮች አሉ። በቤተሰብ መሃል በእኔም በእነሱ መሃል የተፈጠሩ ነገሮች ሊሆኑ ይችላሉ ምናምን ነገር ግን እነዛ ነገሮች ቱ ዘ ፓስት ብዬ ትቻቸው እዚህ ጋር እስከደረስኩኝ ድረስ እግዚአብሔር ረድቶኝ ሰዎች ረድተውኝ እዚህ ጋር እስከደረስኩ ድረስ ተመስገን ክብሩ ይስፋ። ግን ከዛ በፊት ያለው ታሪክ ትንሽ ረዘም ያለ ነው። ግን ይሄንን ነገር ለማግኘቴና እዛ ጋር ለመድረሴ ኳታር ላይ ያሉ ሰዎችና የኳታር ኤምባሲ ኮሚኒቲው ትልቁን ድርሻ ይወስዳል። ማየን ለማግኘቴና እዛ ጋር ያለው ነገር ተሳክቶ ብዙ ነገሮችን ለማድረግ የበቃሁት ኳታር ላይ ባሉ ሰዎች በህዝቡ አጠቃላይ እና በኮሚኒቲው እና በኳታር ኤምባሲ ነው ይሄ ሁሉ ነገር ይሆናል። ፋይናል አንሰር ይሄ በጣም አሪፍ። እስቲ አይ ቲንክ እንደ አንድ ወጣት ስፖርተኛም ደግሞ በእናንተም ላይ እንደም ሃይማኖት ላይ እስቲ ትንሽ ስለ ሃይማኖት ልጠይቅህና ብዙ ወጣቶች እንግዲህ በብዙ መከራ ውስጥ ነው የምናልፈው እንደ ቤተክርስቲያን ከመቅረብ ይልቅ የምንርቅበት የምንሸሽበትና ዓለማዊ ነገር ላይ የምናዘወትርበት ነገር ይበዛል። ትንሽ ጊዜ እንኳን ትዕግስቱ የለንም። አሁን ቤተክርስቲያናችን ደግሞ ከምን ጊዜውም በላይ ችግር ላይ ነች። እንደ አንድ ኦርቶዶክስ እምነት ተከታይ በየአቅጣጫ ብዙ ፈተናዎች አሉብንና ምንድነው የሚሰማው እነዚህ ነገሮች ስታይ የተበላሹ አሰራሮችን የተበላሹ ነገሮችን በቃ ማለት ሁሉም ሚስጥር የሚፈታው ቤተክርስቲያን ነው አይደል? ለሁሉም ጥያቄ ቤተክርስቲያን መልስ አለ። ግን በምናየው ነገር እንደው ለአንድ ወጣት ምንድነው የሚሰማው?
ያው አጠቃላይ ብዙ ነገሮች ውስጥ ዲፕ ገብቶ ላለማውራት ምክንያቱም አንደኛ በጣም ብዙ ትልቅ እውቀት ይፈልጋል በጣም ቅርበትም ይፈልጋል ከዛ ውጪ ደግሞ እንደዚህ አይነት ነገሮችም ላይ ደግሞ ፈራጅም ላለመሆን የክብሩ የቤቱ ባለቤት እግዚአብሔር እስካለ ድረስ እኔ በምን ታምናለህ ካልከኝ እግዚአብሔር ለእያንዳንዱ ነገር መልስም ጊዜ የጊዜ ባለቤት እሱ ስለሆነ የጉልበት ባለቤት እሱ ስለሆነ ሁሉንም ነገር ማስተካከል እሱ ስለሚችል ለእግዚአብሔር ነው የምተው እንደዚህ አይነት ነገር ምክንያቱም እግዚአብሔር ቤቱን ማስተካከል ቤቱን ማሰናዳት እሱ ያውቅበታል እና ባሉት ነገሮች እንደማንኛውም እንደ ኦርቶዶክስ እምነት ተከታይ የሚሰሙኝ አንዳንድ ነገሮችን ሳይሚያሳዝኑኝ ነገሮች አሉ ግን በዛው ልክ ደግሞ አንዳንዴ ጣትም ላለመጠቆም ምክንያቱም አንዳንዴ ምን ይባላል የተሸፈነለት እኮ ይሸፍናል ይላል እኔ ራሱ በእግዚአብሔር ብዙ ነገር የተሸፈነልኝ ብዙ ኃጢአቶቼ ይወጣል ብዙ ነገር የተደረገልኝ ሰው ነኝና በማያቸው ነገሮች ውስጥ ቢነካም ባዝንም በቃ እግዚአብሔር ፍርዱን ለሱ ተዋለ እግዚአብሔር ብዙ ነገሮችን እንዲያስተካክል ባለቤቱ እሱ ስለሆነ ከኔ የሚጠበቀው በጸሎት ብዙ ነገሮች እንዲስተካከሉ መጠየቅ ነውና አንዳንድ ነገሮቹ በጣም ስፍት ያሉ ትልቅ ዕውቀት ያላቸው ከኔ በላይ ይላሉ ቤተ እምነቱን በደንብ ጠንቅቀው ለሚያውቁ ሰዎች በመተው አምናለሁና እዚህ ላይ ብዙ ሐሳብ የለኝም በነገራችን ላይ እግዚአብሔር ቤቱን ራሱ ያዘጋጃል ራሱም ይጠብቃል ምናልባት አንዳንድ ጊዜ በእምነቶቻችን የሚፈልጉብን ነገሮች አሉ አይደል ለምሳሌ የማንናገራቸው ብዙ የምናደርጋቸው ነገሮች አሉ እንደ ቤተክርስቲያን ልጅነት ማለት ነው ያየህ ደግሞ የምታልፋቸው ነገሮች የምትሰማቸው ነገር ደግሞ እንደው እንዲህ ባይሆኑ እንላቸው አሉ እንደ አንድ ወጣት የቤተክርስቲያን ትልልቁን ጉዳይ እንተውና እንደ አንድ ወጣቱ ከቤተክርስቲያን እየራቀ የሚመጣው በምንድን ነው ብለህ ታስባለህ ባንተ ሐሳብ ብዙ ወጣቶች ወይ ጓደኞች ምናምን ወይ ምን ርቀው በምን ምክንያት ነው ብለህ ታስባለህ በጀጅመንታል መሆን አንዳንዴ ችግሩ ምን መሰለህ ሰዎች በጣም ለቤተክርስቲያን የቀረብን ስንመስልና ወይ ደግሞ የቀረብን ሲመስልን ፈጣሪን በደንብ ያገኘን ሲመስልን ምን ትሆናለህ መሰለህ ችግሩ ምንድነው በጣም ችግር ውስጥ ያለ ሰው ወይ ደግሞ ኃጢአተኛ የሚባል በአለም አይን ውስጥ ወይ በመንፈሳዊ አይን ውስጥ ኃጢአት ይሰራሉ ተብለው የሚታሰቡ ሰዎችን ድንገት ወደ ቤተክርስቲያን ሲመጡ ድንገት ወደ ደጀ ሰላሙ ሲመጡ ሪአክት የምናደርግበት መንገድ ልክ ነው ብያላስብ በጣም ጀጅመንት አልሆነናል መጽሐፍ ቅዱሱ አትፍረዱ ይላል በጣም ሃይማኖቱን እናቃለን እኛ ለእግዚአብሔር ቀርበናል ብለው ደግሞ የሚያስቡ ሰዎች የሚመጣውን ሰው በማሳቀቅና በተለያዩ ነገሮች ደግሞ ጣት በመጠቆም ደግሞ ዋንጫ ይበላን ሆነናል እና እሱ ይመስለኛል ብዙ ሰው የሚያርቀው በጣም ጀጅመንታል ነው ብዙ ነገሮችን ካየህና ጀጅመንታል ነገሮች ይመስለኛል ወጣቱንም ያርቁት እንደውም አንዳንድ አሉ ያው ስማቸውን ባልጠቅስም ኢንተርኔት ላይ ያሉ በቃ በጣም በብዙ ሰው ብዙ ነገሮችን አታክ በቃ መልካም ያልሆነ ባህሪ ያላቸው ልጆች ገብተው ያወሩ ገብቷል ፍቅርን እየሰበኳቸው ምናምን እንዲዘምሩ ደጀ ሰላሙን እንዲረግጡ የሚያረጉ ልጆች አሉ እና ያ ነገር ሞር የተሻለ ነው ያስባለሁ ግን ብዙ ወጣት ያራቀ ያለው ምንድነው ይሄ ከሱሱ ከዓለማዊ ነገር ውጪ ያለው ነው ብዙ ጊዜ ማየት መፈልከው እኛ እንዴት ነው እነሱን ስናይ ሪአክት እናረጋው ያባል ይሄ ቀድም ያልኩ ለዛ ነው የተሸፈነለት ሰው ይሸፍናል አይደል አሁን ለምሳሌ ኃጢአቱ ይቅር ያለ የተባለለት ሰው እኔ ኃጢአተኛ ሆኜ በእግዚአብሔር ይቅር ተብሎልኝ ሌላ ኃጢአተኛ ስታይ ትጸልያለህ አይደል ያንን ሰው ለማቅረብ እግዚአብሔር ይቅር ባይኖ ለማለት እንጂ ቆመ ያባል እኔ አንተ ላይ ቆሜ አይ ተስፋዬ እኮ እንዲ ነው ምናምን ብዬ ጣቴን ከጠቆምኩ ችግር ነው አየህ አሁን ብዙ ሰው ጋር ያለው ነገር ያ ነው ጀጅመንታል ሰው ያ ደግሞ ጀጅመንታል ሜንታሊቲ ብዙ ሰዎችን እንዳይደርሱ ያረጋቸዋል ፈጣን ልቡ ተሰብሮ ፈጣሪውን ለማግኘት የመጣን ሰው ገና ከበር የምታሳቀቀውና ኃጢአተኛ እንደሆነ በጣም ዝም ብለህ ጣት የምትጠቁምበት ከሆነ አደገኛ ነውና ያ ይመስለኛል ያው ዓለማዊ ላይ ያለው ኢየሱስ ብዙ ነገሩ እንዳለ ሆኖ ሁሉም ሰው
የሆነ ሰዓት ላይ ይበቃዋል ብዬ አስባለሁ። ሲበቃው ይመለሳል ብዙ ነገሮች። የኔ አስተያየት ያ ነው። ተስፋ ቢኒ የእረፍት ጊዜ በምንድን ነው የምታሳልፈው? እረፍት ሲሆን እተኛለሁ ማለት ቀላ ማርያምን እኔ እተኛለሁ እንዴ። ለምን መሰለህ ተስፋ አሁን ለምሳሌ እኔ ኤቭሪ 4 hours አክቲቭ ነው። አሁን ለምሳሌ 12 ሰዓት ላይ ማማ ምግብ መድኃኒት አላት። እሱን ሰጥቻት ማታ 4 ሰዓት አሁን 3 ሰዓት 4 ሰዓት ሲል ሰጣታለሁ። ከዛ ሌሊት 8 ሰዓት ነው። ሌሊት 8 ሰዓት የምንነሳው ምንድነው ዳይፐር ለመቀየር ምግብ ለመስጠት እና ሳይድ ፖዚሽን እሷን ለማድረግ እነሳለሁ። አስበው ያ ማለት 8 ሰዓት ተነስቼ ኦልሞስት 10 ሰዓት ወይ 9 ሰዓት ከምናምን ነው የምተኛው። ከዛ ተበልሼ 12 ሰዓት እነሳለሁ ምግብ መድኃኒት ስላለ። ከዛ ቀን 4 ሰዓት ከዛ ቀን 8 ሰዓት እንደዚህ ኤቭሪ 4 hours ሩቲን ያደርጋል ማማ ጋር ያለው ስራ ብቻ ማለት ነው። እና ደግሞ በጣም ዲቴል ነገሩን መከታተል አለብን። አሁን አቴንዳንት ስትሆን አስተማሚ ስትሆን ኬርፉሊ ነው ነገሮችን የምታየው። ለምሳሌ ቤድሶር እንዳይኖር ኤቭሪቲንግ ቴራፒ መስጠት አለብህ። በደንብ ማሳጅ ይፈልጋሉ። ይሄ ጋስትሮስቶሚ ክሊን መደረግ አለበት። ምግብ የምትወስድበት ትራኪዮስቶሚ አንገቷ ላይ ያለው ንጽህና በጣም ይፈልጋል። ኤቭሪቲንግ ዲቴል ነው ክሊን የምታደርገው። ስለዚህ ኤቭሪ 4 hours አክቲቭ ነኝ። ከዛ ደግሞ ቤተል ነው ስራ ቦታዬና ጂም ደግሞ እዛ ሄጄ ትሬን ታደርጋለህ ምናምን ነገር እሱን ሰርቼ ከዛ ነው ወደ ሰፈር የምመለሰው። 4 ኪሎ ነው ሰፈሬና ስለዚህ ምንም ታይሙ የለኝ። የረፍት ታይም ባገኘው ቤተል ጂም አሰርተህ ምናምን 4 ኪሎ ነው የምትመለሰው? ያ ለምን ወደዛ መቅረብ አልፈለክም? እዛ ወደ የተሻለ ገንዘብ ማለት የተሻለ ነገር ለማግኘት ፋይናንሻል በርደኑም ቀላል አይደለምና you have to work በደንብ። እኔ ደግሞ በቻልኩት አቅም ይሄ ህይወት ፋይናንሻል በርደኑ በጣም ከባድ እና ያው በእርግጥ እግዚአብሔር ይመስገን የሰዎች ሰፖርት አለ፣ ብዙ ሰው ያግዘኛል እና እግዚአብሔር ስለሚያግዘኝ ነው እንጂ ፋይናንሻል በርደኑ ከምታስበው በላይ ነው። በጣም ኦን ደተብኩ በጣም እና በቻልኩት አቅም አሁን እየሰራው በራሴ ለመቻል ግን በራስ ለመቻል ራሱ ኢትስ ኢምፖሲብል በጣም ከባድ ነው። ግን በቻልኩት አቅም ቢያዝ ሙሉን እንኳን ባልችል የዚህ ህይወት ሩቡን ወይ ደግሞ ግማሹን ያክል በራሴ መቻል ፈልጋለሁ እና ለዛ ስል የትም ይሁን ማለት ራሴን ለማሳደግ ስል የትም ሄጄ እሰራለሁ። ቢኒ ግን ይቅርታ አድርግልኝና አንዳንድ ጊዜ ምን አስባለሁ መሰለህ አንተ ከሚገባው በላይ እየሮጥክ ነው። እግዚአብሔርም ጉልበትና ብርታቱን ይስጥህ። አንዳንድ ጊዜ ግን ለአንተ በጣም ከባድ የሆኑ ነገሮች ለሆነ ሰው በጣም ሲምፕል እና ቀላል የሆኑ ጉዳዮች አሉ። ሲምፕል ለምሳሌ በአንድ ሌሊት ውስጥ እስከ 300,000 ብር የሚያወጡ ጓደኞችን አውቃለሁ እኔ በመጠጥ በቃ ውጪ ነው የሚያወጣው ተብሎ እንደዛ ልክ ጠጥቶ ከወጣ በኋላ ግን በር ላይ 10 ብር ስጠኝ 20 ብር ስጠኝ ለሚሉ እና 2 ልጆች 3 ልጆች ይዘው ለሚለምኑ ሰዎች ብዙ ሰዎች መስኮት መዝጋትን ነው የሚመርጡት ከመርዳት ይልቅ። አንተ ያለው ለእናትህ ያለ ቦታ እሷን የምታግዝበት ምናምን እንቅልፍ ማጣቱ አይኖ ለእናትህ ነው የምታደርገው። ግን እነዚህን ሩቲኖቹ በየ4 ሰዓቶቹ የሚወሰዱት ነገሮች በራሳቸው መድኃኒታቸውን ዋጋቸው ከፍ ያለ ይመስለኛል። ለዚህ ነው ከ4 ኪሎ ምናምን እየሄድክ እንትን እውነት ነው ምን ኮስት ያደርጋል መድኃኒቱ ብቻ ምን ያህል ኮስት ያደርጋል? እስቲ እንደማን ይኸውልህ ከመድኃኒቱ በላይ ሜቢ በጣም ኮስት የሚያደርገው ምግቡ ኢንሹር ይባላል። በጣም ከባድ ነው እሱ ነው በጣም ኮስት ቢያደርገው። ሜዲኬሽን ይባላል በጣም ምን አልከኝ? ምን ያህል ብር ነው የሚወጣው መድኃኒቱ? ምን ኢንሹሩ ምናምን ነው? 5,000 ምናምን ብር 4,500 5,000 ፐር ዴይ ማለት ነው። አንዱ ጣሳ
800 ሚሊ ግራም ምን ያህል ቀን ሜቢ ፐር ዴይ አንድ ቀን ምናልባት አንድ ቀን አንዳንዴ አንድ ቀን ከግማሽ አንዱን ታሳ እንደዛ ነው ያ እና it's not easy ቀላል አይደለም እና ለዛ ነው አንዳንዴ ምን አለ መሰለህ ተስፋዬ እንደዚህ አይነት ነገሮች ሳወራ ምንም ስል ብዙ ጊዜ እንደዚህ እንትን ሚዲያም ላይ ራሱ ብዙ ማውራት አልፈልግም ለምንድነው ስለ እንደዚህ አይነት ነገሮች ከማውራት ብዙ ጊዜ የምቆጠበው መሰለህ ከእንትኑ አንፃር ነው አንዳንዴ እንደዚህ አይነት ነገሮች በእግዚአብሔር ሲሸፈኑ ይሻላል አሁን እንደዚህ አይነት ነገሮች በምንድነው ሲሸፈነው ካልከኝ በእግዚአብሔር እሱ እግዚአብሔር የራሱ ሰዎች አሉት ተረተኛ ኖርማሊ ኮሱማ ልክ ነው ማለት በእግዚአብሔር አሁን እኔ እናንተን የሚያገናኘን እኮ እግዚአብሔር ነው ምንም የተለየ ነገር ሆኖ አይደለም ስለዚህ እሱ እንዳለ ሆኖ አሁን እንደዚህ አይነት ፋይናንሻል በርደኖች ምናምን ሲሆኑ እንደዚህ አይነት ነገሮችን በምን አይነት መልኩ ወይም በምን አይነት አይን ታያቸዋለህ ካልከኝ እንደዚህ አይነት ነገሮችን ማለት በተለይ እንደዚህ በጣም ቋሚ የሆኑ ከበድ ያሉ ወጪዎች ምናምን ሲሆኑ እንደዚህ አይነት ነገሮችን እግዚአብሔር የራሱ ሰዎች አሉት ብዬ አስባለሁ ለገብቷል ያንን እንዳስብ ያደረገኝ ዝም ብሎ አይደለም አሁንም ማወራህን በወራሁን እንግዲህ 5000 ምናምን ብር ሲሆን 4000 የሚሸጣል አንዳንድ ቦታ በወር ስታስበው ኦልሞስት 90 ምናምን ሺህ ብር ነው የሚመጣው ለገብቷል ካን ዩ ቢሊቭ ሚ በወር አጥቼ አላውቅም ለማ አገኘዋለሁ ያንን ነገር ሰዎችን ጠይቄ ወይ ብዙ ቦታ ዞሬ አይደለም እግዚአብሔር ፊት ነው ለሱ ነው የምነግረው ገብቷል ተንበርክኬ ያሳውቀዋለሁ ግን እንቅልፍ የማይወስዳቸው ሰዎች አሉ እግዚአብሔር የራሱ ሰዎች አሉት ገብቷል ሶ በዛ መልኩ ነው እንደዚህ አይነት ነገሮችን እንትን ነው ለምን እንደዚህ አይነት ይሄ ኮንሲስተንሲ የሆነ ቋሚ የሆነ ነገር ሲሆን ከባድ አሁን ለምሳሌ ሰው መጥተህ ጠይቀህ ገብቷል አንዴ ሊሰጥ ይችላል ሁለተኛ መጥተህ ብትጠይቀው ፊት ይነሳል ሶስተኛ ብትመጣ እንዴ ሁሌ ነው እንዴ ምናምን ነው የምትባለው ሰው በጣም አደገኛ እና ከእንደዚህ አይነት ነገሮች ተጠነቀቃለሁ ረጅም አመት እንደሚቆይ በጣም ከባድም እንደሆነ አውቃለሁ ለዛም ነው ስራ ላይ ፎከስ አድርጌ የምትሰራው ነገር እግዚአብሔር ነው የሚባርክልህ ተመስገን ከስራም በማገኘው ሸፍናለሁ ከዛ ውጭ ያለውን ደግሞ እግዚአብሔር የራሱ ማማጋ ያለውን ነገር ሳላጎል በስነ ስርዓት በጥሬ ማንንም ሰው ሳያይ እግዚአብሔር ስለሚያይ ሰው ጋር ያለውን ነገር ግን በስነ ስርዓት